እየናለ ነው ኦኬ ጓደኛ ማቾች ሲሳሳሙ አያል ኦኬ ሶ ምን ጓደኛዋ ናት ኦር ገርልፍሬንድ ናት ወይስ ሚስቷ ናት ምን የዋህ የሆኑ እህቶቻችን አሉ እነሱ ማንቃት እንፈልጋለን ሚውት አድርግና ታላቁ ከተማ ሚውት አድርግ ከኔ ጋር ኬዲ አንዴ ከኔ ጋር ተቀጥላለህ አሳየን ዝም ብለህ አሳየን መጀመሪያ በደንብ አሳየን አይ አረ ብዙ የሚያስጠላ ነገር አለ አሁን ለሚዲያ ስለማይመጥን ይሄን ካየነው በቂ ነው ኪዲ በጣም አጭርና ግልጽ የሆነ ጥያቄ ለምጠይቅሽ አጭርና ግልጽ መልስ ትመልሽልኛለሽ። ይሄ ድርጊት ትክክል ነው? ይሄ ድርጊት ትክክል ነው ኪዲ? ትክክል ነው ወይ? አልሰማም? እኔ ጋር አይደለህማ ታላቅ በደንብ ይሰማል በደንብ ይሰማል። አይ ቲንክ እኔን አይደለም የጠየከኝ። ኧረ ማሪ አንቺንም አንዴ እንችላለን። ኪዲ እንትን ማይክሽን ክፈች እያወራሽ እኮ ነው አትሰሚም። እየዘጉብኝ እኮ ነው እኔ ነኝ እየዘጋሁት ራሳቸው እኮ ነው የሚዘጉብኝ። ተደርበሽ ካላወራሽ ትክክል ነው። ተደርቤኝ ምንም እያወራሁኝ አይደለም። አንደኛ ነገር ማለት ነው እዚህ ጋር አላማችሁ ክርስትና ለማስቀጠል ከሆነ ማለት ነው ይሄ አይደለም አሪያ የምትሆንበት መንገድ። ኪድ እያዳመጥሽ ነው አንዴ አዳምጪ ያዳመጥሽ አንዴ መስማት የምትችሉ ከሆነ አትዝጋብኝ እኮ እያዳመጥሽ አንቺም እያዳመጥሽ እህታችን ታደርጉት እናንተ ናችሁ። ታላቁ ያንተ ድምጽ መስማት ትችያለሽ። አንዴ አዳምጪ ቀረብ አድርገው ማይክህን። ቆይ አንዴ ርቋል። እያዳመጥሽ ነው። አንዴ ስሚኝ። እዚህ ያለነው ትላልቅ ሰዎች ነን። ሪስፔክት አድርገሽ የምታወሪ ከሆነ በስነ ስርዓት አውሪ እሺ። ካለዛ እናስወረድሻለን። ሰማሁኝ ነው እኔ በፍጹም በቃ አሁን የተጠየቅሽውን ጥያቄ መልሽ በስነ ስርዓት። አሁን ያየሽው ነገር ትክክል ነው አይደለም? ለምን እሱን መመለስ ፈራሽ? ለምን ይዘጋብኛል? እኔ ምንም ሌላ ነገር አታውሪያ። ሌላ ነገር አታውሪ። የጠየቅንሽን ብቻ መልሽ ፕሊዝ። አሁን ያየሽው ቪዲዮ እንደ ሰው እንደ ትክክል ነው አይደለም? ምን አይነት ግንኙነት ነው የነበረው? አሁን እያየን ያለ ነው ኦኬ ጓደኛ ማቾች ሲሳሳሙ አያል ኦኬ ሶ ምን ጓደኛዋ ናት ኦር ገርልፍሬንድ ናት ወይስ ሚስቷ ናት የምናውቀው ነገር ሌብል የለም። ቆይ አንቺ ጥሩ ነገር አመጣሽሽ። ቆይ ቀሲስ ከእርሶ ጋር ላይሄድ ስለሚችል ብዬ ነው ቶፒኩ። ኪዲ ሴትን ገርልፍሬንድ አድርጎ መያዝ ይችላል? ኪዲ አላልኩህም? ዩ ኔቨር ኖው። እሷ ምኗ እንደሆነች የምታውቀው ነገር የለም። ከተማ ላይ የሴት justify this እንደ እህት justify this ስማ ትችላለች። ኦኬ justify this look which means ልጅቷ ገርልፍሬንድ ናት ማለት አይደለም። just እንደ እህት የምታያት like ምኗንም ብስማት ምንም። እዚህ ጋርስ ምን እያደረገች ነው? እዚህ ጋርስ ምን እያደረገች ነው? ምን እያደረገች ነው? ምንም ፎቶ እየተነሱ እኮ ነው። ፎቶ እየተነሱ ነው? ያ ኦኬ። ይሄ እስኪ ከስር ንገሩኝ። እዚህ ጋር ምን እያደረገች ነው? ይሲ ጋይስ፣ አሁን እነዚህ ሰዎች ግብረ ሰዶምን ነው የሚያስፋፉት ስንል ሌላ ማስረጃ መጥቀስ አይጠበቅብንም። this lady right here is the very ማስረጃ ማለት ነው ለዚህ ነገር። ህሊናሽ እያወቀው ምን እያደረገች እንዳለች ህሊናሽ እያወቀ ኤግዛክትሊ እያወቅሽው ግን ሌዝቢያንነትን ጀስቲፋይ ለማድረግ ትሞክሪያለሽ። ቪዲዮ ራሱ ከፍቼ ላሳይሽ እችላለሁ። ቪዲዮ ማለት ነው። በቨርቹ ስም ትመጪና ምን ማድረግ ትሞክሪያለሽ ማለት ነው። ሳምሃው ዩር ወይ በዚህም በዛም ብዬ ግራ መታተቼ ምናምን እንትን ልል እችላለሁ ትያለሽ። እሺ እዚህ ጋር ምን እያደረገች ነው? ድጋሚ ኪዲ ምን እያደረገች ነው? እዚህ ጋር ድጋሚ ልጠይቅሽ። ሊስን ለኔ ምንም የሚታየኝ ነገር የለም። ለእናንተ እየታያችሁ ለኔ የሚታየኝ ምንም ነገር የለም። ጀስት ኖርማል ነው ለኔ። አይንሽን ግለጪ። እዚህ ላይ እኮ ግን ታላቁ እሷ አሁን የእምነቱን እንትን ብለዋለች። አሁን እሷ የአእምሮ አንድ ጊዜ
ልቅ አርጋ ስላታለች። ስለዚህ እንደው እኔ በጣም ይገርመኝ ማለት ነው። እንደው አንድ ሐሳብ ልንገራችሁ እዚህ ያላችሁ በሙሉ ማለት ነው። እንደው ስለ ቀሲስ ዲበኩሉ ስለ ቀሲስ ተወድሮ ፋወራ ስለምትዋወቅ ይሆናል። ስለ ታላቁ ልናገር አንድ ነገር ከታላቁ የተሻለ ይሄንን ነገር አውቀዋለሁ ማለት በራሱ የሞት ሞት ነው በመጀመሪያ ማለት ነው። አለማወቃችንን አንዳንዴ እንወቀው። ምን አይነት መረዳት ምን አይነት እውቀት ኑሮን ነው? አሁን እኔ እውነቴን ነው የምነግራችሁ ድንግል በምታውቀው ማለት ነው። ከታላቁ የተሻለ አውቀዋለሁ ብሎ መከራከር በራሱ አላዋቂነት ነው። ቁጣ ሊሆንባችሁ ይችላል። ተሙ የታብሱ ነው። ተቆጡ ግን አትበድሉ። ምናልባት መቆጣት ባለብን ሰዓት እንቆጣለን። እኔ እውነት ለመናገር ሻሽ ጠምጥመን ካባ ለብሰን እኮ እናንተ ፊት ቁመን የምናስተምር እኮ የተሻለ ቀለም ልትይዙና ህይወታችሁን ልትለውጡ ነው እንጂ እንዲህ መምህራንን የተሻለ ትውልድ የሚፈጥሩትን እንድትከራከሩ እኮ አይደለም። ክርስቶስን የሚያሰድብ አጀንዳ ይዘው የሚመጡ የርኩስ መንፈስን ስራ ይዘው የሚመጡ ሰዎች የመጀመሪያው ሰለባ የምትሆኑት ክርስቲያኖች ናቸው። በየትኛው መንገድ ማለት ነው። በጣም በሚያሳዝን ሁኔታ በየትኛው ማለት ነው። በፖለቲካው የሚመጣ ተጠቂ ናችሁ የምትሆኑት። አብራችሁ ነው የምትወጡት። አብራችሁ ቤተክርስቲያኗን አውጋሽ ባል የሚባለው ፈርኒቸር ነው ወይ ምንድን ነው? ፈርኒቸር ይቺ ልጅ ከአባት መገኘቷን ራሱ ረስተዋለች። ባይዘው እንደዚህ ያሉት ነገሮች እንደ ክርስቲያን ስትቃወሙ ለምሳሌ ሴት ልጅ በ18 ዓመቷ ከ18 ዓመት በፊት ማግባት የለባትም ሲባል የዘመኑን ህግ ሁኔታ ያኗኗር ዘይቤ በማየት ነው የሚወራው። ወደ እግዚአብሔር ሐሳብ ከመጣንና ወደ መጽሐፍ ቅዱስ ሐሳብ ከመጣን ግን ማለት ነው ኃጢአት ነው ምናምን ካላችሁ ተሳስታችኋል ነው የምልሽ። ለምን መሰለሽ? አንደኛ ኢየሱስ ክርስቶስ ከመቤታችን የተወለደው በቤተ ክርስቲያን ትራዲሽን በ15 ዓመቷ ነው ጌታን የጸነሰችው ድንግል ማርያም። ጌታ በ15 ዓመት ከ15 ዓመት ሲሆናት ከሷ ከሚጸነስ ለምንድን ነው ከ20 ዓመት ከ30 ዓመት ከ40 ዓመት ሴት ለምንድን ነው ያልተጸነሰው? የሴት ልጅ መብት እየጣሰ ነው ማለት ነው ብለን ልንወስደው እንችላለን። ሲጀምር ጋብቻ ይኸውልሽ ተፈጥሮን ነው መከተል ያለብን። እግዚአብሔር እኛን ሲሰራን እግዚአብሔር ሰውን ሲፈጥር ሰው የሚባለው በውስጡ የያዘው አይምሮው የበሰለ ያልበሰለ ለትዳር ብቁ ነው አይደለም የሚለውን አብሮ እግዚአብሔር በተፈጥሮ አብሮ ሰርቶለታል። ልክ አንድ ሴት ማለት ነው ወር አበባ ማየት ስትጀምር ከዚህ በኋላ ከወንድ ጋር ግንኙነት ብታገኝ ዘር ትተኪያለሽ ትወልጃለሽ እያላት ነው። ተፈጥሮ ራሱ እየነገራት ነው። አንድ ልክ ወር አበባ ያየች ሴት ከወንድ ጋር ሩካቤ ከፈጸመች ምንም ጥያቄ የለውም እርግዝና ይፈጠራል። ማለት አንኮንዲሽናል ማለት ኤክሰፕሽናል ከሆነ ውጭ ያለውን ያው መካንነት ምናምን እሱን ሳናይ ማለት ነው። ስለዚህ እግዚአብሔር ሰውን ሲፈጥር የፈጠረበትን ህግ ነው እንጂ መከተል ያለባችሁ እናንተ ዓለም ሁሉ የሚያመጣውን ህግ መጽሐፍ ቅዱስን የሚያቃወም ነገር ሁሉ እያመጣ ቢነግራችሁ ኦኬ ምን ችግር አለ? ወንድን ቢያገባ ይሄ እኮ መብት እኮ ነው፣ የሰውነት ሂውማን ራይት እኮ ነው ይሄ ሊል ይችላል አንድ ሰው ከመብት አንጻር። የወደደውን ሰው የማድረግ መብት አለው። በምድር ላይ ኃጢአትን የማድረግ የዲያብሎስ ባሪያ የሚሆን እኮ መብት ፍሩ ይልኩ አላችሁ እኮ። የዲያብሎስ ባሪያ ነው የምሆነው እኔ እግዚአብሔር ባሪያ መሆን አልፈልግም፣ የእግዚአብሔር ልጅ መሆን አልፈልግም ካለ አንድ ሰው መብቱ ነው። እንደ መብት ከወሰድ ነው። እንደ ክርስትና ስናወራ ግን ገሃነም ነው የምትገባው ነው። ይሄ ሲኦል ያስገባል፣ የእግዚአብሔር ህግ ይህንን ይቃወማል ነው እያላችሁ ያለ ነው። አያችሁ ስናወራ በጥያቄ አንድ ጥያቄ ልጠይቆት እኔ ለመጨረሻ ጊዜ። አሁን ከዚህ በኋላ እኔ ማውራውም የለኝም እውነት ለመናገር። እኔ ለምሳሌ ችግሩ ፌሚኒዝም ከሆነ ፌሚኒዝም የሚባለው ነገር ጋር ለምሳሌ እንደ ክርስቲያን አጠገቡ አልደርስም፣ አሽቀንጥሬ ጥለዋለሁ፣ እዛ ነገር ውስጥ አልገኝም። ግን ቴንኪው አይበሉኝ። ቆይ ቀድሞ ግን አሁንም ሴቶችን የሚያጠቃ ነገር ሃይማኖት እግዚአብሔር አዟል ካላችሁኝ አሁንም አልስማማ። ምንድን ነው የለም እኮ ቆያ ካላችሁኝ ማትበይ። አሁን ካላችሁኝ ማለት ራሱ ይሄ ራሱ ስድብ ነው። እውነት መናገር አይልም ካለ መረጃ ማምጣት ነው እንጂ የለም አይልም። አሁን እኮ እንዳንግባባ ሁሉ ማለት እኔ አክብሬዎት ዝም ስለምን መናገር አልቻልኩም። ካላችሁ የሚለው ራሱ ክስ ነው ነው የምልሽ። በቃ አልቀበልሽም እኔ። እሺ እንግዲህ ሴት ልጅ እኔ ልነግሮት የፈለግኩት እኔ ሴት ልጅ ከ18 ዓመት በፊት ካገባች በዓለም ህግ ይበሉኝ በእግዚአብሔር ህግ ይበሉኝ
15 ዓመት ልጅ እርሶ እንዳሉት የወር አበባ የሚያዩት አሁን በ9ና በ10 ነው። እቺ ሴት ዝግጁ ናትና ማግባት ትችላለች። ይሄ የቤተ ክርስቲያን ቀኖና ነው፣ ግድ ነው ካሉኝ ለምሳሌ እኔ በዚህ አልስማማም። እግዚአብሔር በዚህ ከቀጣኝ እግዚአብሔር ቅጣቴን እቀበላለሁ እንጂ በዚህ እኔ የ15 ዓመት ሴት ልጄን ለጋብቻ አልሰጥም። ምክንያቱም ኢትዮጵያ ታውቁታላችሁ፣ ፌስቱላን ያጨናነቀው የህፃናት ጋብቻ የመጣባቸው ችግር። እግዚአብሔር እንዲረዳሽ የምጸልይልሽ አንቺ የእግዚአብሔርን ሕግ ተቃውሜ ልጄን እጠብቃለሁ ስትይ ልጅሽ ሌላ ሆና እንዳትመጣ እጸልይልሻለሁ። በቃ ይጸልይልኝ። ሌላ ሆና ልጅሽ እንዳትመጣ እጸልይልሻለሁ። አንድ ክርስቲያን ሚስሪፕሬዘንት ባንደራረግ ጥሩ ነው። እዚሁ ቁጭ ብለን somebody saying something somebody saying ደግሞ ሌላ ነገር ካላችሁ የሚለው ፕሪሰፖዚሽን ራሱ ስድብ ነው። አሁን ቀሲስ እንዳሉት ማለት ነው። it's very disappointing። እዚህ ቁጭ ብለን ታላቁ ብላችኋል እኮ ምንድነው? አለምንድነው ሰው አታክ ለማድረግ ነው እንዴ? ታላቁ ማለት ብላችኋል። 15 ዓመትና ፔሬድ ያየች ልጅ ቲጄ ምን አለ መሰለሽ፣ እንደዛ አይደለም የተባለው። እኔ ነኝ ሚውት ያረኩሽ። ትዕግስት እየሰማሽ ይሄን ያህል ሰዓት እኮ እየተወያየን ያለ ነው አንደርስታንድ ለመደራረግ ነው። እና ሚስ ኢንተርፕሬት አታርጊ። ያላሉትን ቀሲስ እንደዛ አላሉ። ባይዘዌ ቲጄ ቆይ አንዴ በቃ አይ ማሪ ይቅርብኝ ገናው ሚውት ሲያረኩሽ እኔ ልንገርሽ። ባይዘዌ እኔም ቁጭ ብያለሁ እየሰማሁ ነው። እና እንደዚህ አይደለም የተባለው ማለት ነው። ማርዬ ሚዩት አድርጉ። ታላቁ እያወራ ነው አይደለ? እያወራ ነው እሱ። ማስረጃ ከፍቷል፣ ካሜራ ከፍቶ እየጠበቀን ነበር። ያወራና ከዛ በኋላ ታወራላችሁ ሌሎቻችሁ። ሚዩት አድርጉ። ከታላቁ በፊት እኔ ልግባ። ከታላቁ በፊት ላይ ለቻችሁ አንዴ ልቀጥልና ዩ ጋይስ ዊል ኮንቲኒው። መምህር የኔታ መንበሩ አንዴ ታላቁ ያሳይና ቪዲዮውን ይቀጥላል። ቀጥል ታላቁ። ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። that's my only angle። ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural። I'm so glad to see that you guys are coming to the realization that religion is actually a weapon formed against women። ለሴቶች እንግሊዘኛ ለማስተሙ ሰዎች ምን እያለች ነው? ሴቶችን ከሃይማኖት ማስወጣት ነው የምንፈልገው። ሃይማኖት ማለት ሴቶችን ለማጥቃት የተደራጀ ተቋም ነው። ሃይማኖት የሚባል ነገር አያስፈልግም ነው። ፓትርያርክ የሚባለውን ሲስተም ያመጣው እሱ ስለሆነ ሴቶችን ለማጥቃት ሆን ተብሎ የተደረሰ ድርሰት ነው ለምትል ጠላት የሆነ ኢንስቲትዩሽን ነው ራሱ። ለሴቶች ጠላት የሆነ ኢንስቲትዩሽን ነው። ኦኬ ፈርሰም ለአንዳንድ ወንዶች ሊጠቅማቸው ይችላል። ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። ኢትዮካስ ሎንግ ታይም ባይ ዘ ዌይ እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስብ። የልጆቻችን ኦኬ አሁን ሌላውን ነገር ማሰማት ላይ ያስፈልግ ይችላል። በቃ ይበቃል። ሃይማኖት መመታት ያለበት ነገር ነው እያለች ነው። ሶ ማይ ፖይንት ዩ ጋይስ ተረድታችሁኝ እንድትመልሱ ወይ እንድታወሩ ከዚህም በኋላ ሀሳብ ስትሰጡ ስፔሻሊ ኮንሰርኒንግ ሚ ማለት ነው። እነዚህ ሰዎች የሚሰጧችሁን አጀንዳ ይዛችሁ ወይም ደግሞ የራሳችሁን አጀንዳ ይዛችሁ ነገር ግን በእነሱ አካሄድ ስትሄዱ አወቃችሁትም አላወቃችሁትም የእነዚህ ሰዎች ጉዳይ አስፈጻሚ ነው የምትሆኑት። ሴት በቃ የኔ ሀሳብ ይሄ ነው። ፖይንቱ ምንድነው? ሴት ልጅን ከሃይማኖት ማስወጣት አለብን። አረ እንደውም ስለ ክርስቶስ እየተናገሩትን ላስተማችሁ አንዴ። ኢትስ ክሬዚ። አሁን ዲያቆን ዳዊት ታጋርጎ የነበረ ስለ ክርስቶስ እያወሩ ነው። አንዴ ላስተማችሁ።
አብዮታዊ ፌሚኒስት is Jesus Christ by the way ኢየሱስ ያደርግ የነበረው በጣም ሴት ጠል የሆነ ካልቸር ውስጥ ትራዲሽን ውስጥ በጣም ሴት በስሟ ራሱ በማትጠራበት እንትን ውስጥ ይሄድና ይገለጥላታል፣ ይሄድና ያነጋግራታል፣ ይሄድና ይቀይርላታል፣ ይሄድና ወንጌል ሰባኪ አድርጎ ማለት ነው ይለቃታል፣ ይሄድና ወንዱን ኤክስክሉድ አድርጎ ከሷ ይወለዳል። ተገሃሱ አብዮታዊ ደግማችሁ is Jesus Christ by the way አብዮታዊ ፌሚኒስት ነው ክርስቶስን ማለት ነው። ይሄንን ነገር አራት ለሚያገባው ለመሐመድ፣ ሴት ልጅን ከሽንት ቤት ለሚቆጥረው ለእስልምና፣ የደቦ ሰርግ ለሚያደርገው ለእስልምና ሲናገሩት አትሰሙ። የማንም ሙጀሊያም እየተነሳ አፉን የሚከፍተው ክርስትና ላይና ቤተክርስቲያን ላይ ብቻ ነው። ማንም ሙጀሊያም ማለት ነው። አንዴ ስሙ። ፌሚኒስት is Jesus Christ by the way ኢየሱስ ያደርግ የነበረው በጣም ሴት ጠል የሆነ ካልቸር ውስጥ ትራዲሽን ውስጥ በጣም ሴት በስሟ ራሱ በማትጠራበት እንትን ውስጥ ይሄድና ይገለጥላታል። ዋይ ክራይስት ቆይ ምን አጠፋ ክርስቶስ? ምንድነው ጥፋቱ? በመዋዕለ ስጋዌው እንኳን አይደለም በዚህ ዘመን ማለት ነው እንደዛ በነፍሳቸው የሚጠሉት አይሁዳውያን እንኳን ድንጋይ አንስተው ሊወግሩት ሲሉ ከኃጢአት በየትኛው በድንጋይ ትወግሩኛላችሁ ሲል ኖ ስለ ኃጢአትህ አይደለም ሰው ስትሆን ራስን እግዚአብሔር ስለማድረግ ነው እንጂ አሉት። ከኃጢአት ንጹህ መሆኑን የሚጠሉት አይሁዳውያን ሳይቀር መስክረውለታል። ዛሬ ግን የሆነ ሰው ይነሳና አብዮታዊ ፌሚኒስት ነው ክርስቶስ ራሱ ለቱ ስባት ይሄን ንግግር ስለማመድ ተናገረው። እኔ የእስልምና መርህ ያስፈልገናል ብዬ ማስብ ሰው እየሆንኩ ነው። የማንም እንከፍ መጫወቻ እየሆን ስለሆነ ማለት ነው። በእስልምና ለምንድን ነው አፋቸው የማይከፍቱት? አንገቷን በጥሶ ነው የሚጥልላት። ዛትሰት ክርስቶስን የሚሳደብ ማንም ቢሆን ማለት ነው ወንድም ይሁን ሴትም ይሁን ፍቅር ሲዝምም ይሁን ጠላቲዝምም ይሁን ከጾታ ጋር አታገናኙት። ይሄ ከጾታ ጋር የሚገናኝ ነገር የለውም። የሆነ አይዲዮሎጂ በመጣ ቁጥር ተንጋግቶ የሚሄደው ክርስቲያኑ ነው። ያቺ ማናት ማርያም ተገለጠችልኝ የምትለው እሷ መጣች የምትነዳው የኛውን ሰው ነው። ፍቅር ሲዝም መጣ የሚነዳው የኛውን ሰው ነው። አጥማቂ መጣ የሚነዳው የኛውን ሰው ነው። ፓስተር መጣ የሚነዳው የኛውን ሰው ነው። ፌሚኒዝም መጣ የሚነዳው የኛውን ሰው ነው። ሰይጣኒዝም መጣ የሚነዳው የኛውን ሰው ነው። ለምን? ገልቱ ምእመን ስላፈራን ማለት ነው። እንደዚህ ክርስቶስ በአደባባይ እየተሰደበ እንኳን ክርስቶስ በአደባባይ እየተንቋሸሸ እንኳን ክርስቲያን ነኝ ግን ፌሚኒስት ነኝ ምናምን ትላለች ትመጣና በጣም የሚገርም ነው።